A 7.1 magnitude earthquake rocking Venezuela and በቬንዙዌላ በደረሰው የመሬት መንቀጥቀጥ ሕፃን ልጇን ለማትረፍ ስትል ሕይወቷን ያጣችው እናት መነጋገሪያ ሆናለች። የታዋቂው የቬንዙዌላ እግር ኳስ ተጫዋች ሄክቶር ቤሎስ ባለቤት ናት። ሃንድሪያስ ትባላለች። በቬንዙዌላ በደረሰው የመሬት መንቀጥቀጥ ሕይወቷን ከፍላ ልጇን ያዳነች ጀግና እናት መነጋገሪያ ሆናለች። የእናትነት የፍቅር መገለጫ ለልጇ ስትል ሕይወቷን የሰጠች የእናትነት የፍቅር ጥግ ያሳየች ሴት ናት። የመኖሪያ ህንጻቸው በመሬት መንቀጥቀጥ ሲደረመስ ለልጇ ጋሻ ሆና ድንጋይ ተጭኗት ሕይወቷ ሲያልፍ በደረቷ የለጠፈችው ሴት ልጇ ግን ትንፋሿ ሳይቋረጥ የነፍስ አዳኝ ሰራተኞች ሕይወቷን ሊያተርፉ ችለዋል። አደጋው ሲደርስ ቤት ያልነበረው ባለቤቷ ሄክቶር እጅግ በድንጋጤና በሐዘን ባሰራጨው ጽሑፍ በሞት የተለየችውን ባለቤቱን እንዲህ አናግሯታል። የኔ ፍቅር ለልጃችን እንዴት ሕይወቷን እንዳተረፍሽ እነግራታለሁ። ለልጅሽም ምን አይነት ከባድ መስዋዕትነት እንደከፈልሽላት ስታድግ እነግራታለሁ። በዚህ የቬንዙዌላ የመሬት መንቀጥቀጥ የሟች ቁጥር 1000 መድረሱ ሲነገር ከ5000 በላይ መቁሰላቸው ታውቋል። ሁለት የሀገሪቱ እግር ኳስ ተጫዋች ከሞቱት መካከል እንደሆኑ ሲታወቅ 4 የስፔን ዜጎች መሞታቸውና ከ100 በላይ ዜጎች የት እንደገቡ አለመታወቁ የሀገሪቱ የውጭ ጉዳይ ሚኒስቴር ገልጿል።